ራው ሰው ግን አንተ ጨድልኝ ስትለው የሚያቃጥልብህ ሆነ ወይም ደግሞ አንተ አይዳ የከመርከውን የሚያፈርስብህ ከሆነ ያን ሰው ባጠራው ይሻላል ማለት ነው ብቻህን ብትሞክረው ይሻላል ስለዚህ አሁን እየተደረገብን ያለው ምንድነው ኦሮሞ ላይ ባለፉት 10 አመታት ያላደረግነው ጥረት የለም ወደ መሃል ለመምጣት እነዚህ ሰዎች አልተረዱን ሊሆን ይችላል እስቲ ጠጋ ብለን እንረዳቸው እስቲ አብረን እንስራ እስቲ አብረው መስራት መቼም ሊያቀራርበን ይችል ይሆናል ብለን ትችት እየደረሰብን ከኛ ማህበረሰብ ውስጥ ቀረብን ወደ መሃል ሰራን አይታችሁታል በተለያዩ በማንቀበል አጸያፊ የሆኑ አመለካከቶች በሚተላለፉበት ትግስት አድርገን ቁጭ ብለን ተወያየን ግን የኛ ትግስት የኛ ሆደ ሰፊነት በየዋህነት ነው የኛ ትግስት በተስፋ ቆራጭነት ነው የተተረጎመው ስለዚህ ወደፊት በመናደርገው ትግል ውስጥ እስካሁን ያገኘናቸውን ድሎች ለመናድ የሚሞክር ኃይል ጋር መስራት አንችልም የማንነታችንን ማንነታችሁን ደብቁ በማንነታችሁ አትኩሩ ስለማንነታችሁ አትናገሩ የሚል ኃይል ጋር መስራት አንችልም እስካሁን ያገኘናቸው በራሳችን በራስ የማስተዳደር መብትን ትሬትን የሚያደርግ የኢትዮጵያን ፌደራል ስርዓት ንጄ አህዳዊ ስርዓት ገነባለው ከሚል ኃይል ጋር መስራት አንችልም ምክንያቱም እነዚህ ደማችንን አፍስሰን አጥንታችንን ከስክሰን ያመጣናቸው መብቶች ናቸው እነዚህ መብቶች የሚጻረር ኃይል ጋር መስራት አንችልም የሞከረን ነበር ምናልባት በሂደት ተረድተው ይመጣሉ ብለን ወደፊት በመናደርገው ውስጥ ከሌላው ማህበረሰብ ጋር በመናደርገው ትግል ውስጥ ይሄ ግልጽ መሆን አለበት ራስን በራስ የማስተዳደር መብት የቋንቋ መብት የማንነት መብት እነዚህ ለጥያቄ የሚቀርቡበት ሁኔታውስ መሄድ አንችልም እነዚህን ጥያቄዎች እነዚህ የተጎናጸፍናቸውን ድሎች እኛ ብቻ አይደለም ጭቁኑ የሆነው ሰባና ከዛ በላይ የሚሆነው ብሔረሰብ የተጎናጸፋቸውን ድሎች የሚጻረሩ ኃይሎች ጋር አንሰራ ምክንያቱም እኛ ወደ ተሻለ እንሄዳለን ስንል እነሱ ወደ ተባሰ ሊመልሱ ነው የሚፈልጉት ወደ ባሰ መሄድ የሚፈልግ ማንንም ሰው የለም ወደ ተሻለ ለመሄድ ከፈለግን ማከል ላይ ተስማምተን ወደፊት በጋራ የሚኖረን ሀገርና ማህበረሰብ ምን ይመስላል የሚለው ላይ ተደራድረን ተወያይተን ከሆነ እንሄዳለን አይ አሁን ያገኛችሁትን እንናደና ቀድሞ ታግላችሁ ወደ ቀየራችሁበት ጨለማ እንመልሳችሁ የሚሉ ከሆነ አይ እናንተም እዛው በያዛችሁት እኛም በራሳችን ብለን እንቀጥልበት ሂደት ነው የሚኖረው እሺ ወጣት ፖለቲከኛ ጀዋር መሐመድ ይሄ የመጨረሻው ጥያቄ ነው የመጨረሻ መሆኑን ብቻ ሳይሆን ደግሞ ከርዕስ ከከፈቱት አንተ ላይ ከከፈቱት ውስጥ አንዱ ሴንትል ላይ መሰለኝ ሚኒሶታ ላይ የተናገርከው ንግግር ነው ስለ ሙስሊሞች ስትራግል ወይም የሙስሊሞች እንቅስቃሴን ኮምፕሊትሊ ማለት ነው ከኦሮሞ ህዝብ ትግል ጋር አገናኝተው የተናገርከው ነገር አለ እንዴት አያውስ እንግዲህ የተጋበዝኩበት ቶፒክ አለ ሁለተኛ ደግሞ ሰፊው ንግግር ያደርኩት በኦሮምኛ ነው ጽሁፉን የጻፍኩት በኦሮምኛ ነው የተጋበዝኩት በዛ እንድናገር ነው ያንን ማዳመጥ አስፈላጊ ነው ማለት ነው ለሚዲያው ማስተላለፈው ሜሴጅ ምንድነው የኢትዮጵያ ቋንቋ አማርኛ ብቻ አይደለም ቋንቋውን መተርጎምና መረዳት አስፈላጊ ነው ይሄ የሚዲያ ሪስፖንሲቢሊቲ ነው አማርኛ መጨረሻ ላይ ያስቀመጥኩት ነው የተሰጠኝ ጥያቄ ምንድነው በኦሮሞ ህዝብ ትግልና በሙስሊሙ ኢትዮጵያውያን ትግል መካከል ግጭት ነው ያለው ወይስ አብሮ መሄድ ይችላሉ ነው ከዛ በፊት ተጠይቅ ያለው በኦርቶዶክስ ክርስቲያኖች የሃይማኖት መብት ትግልና በሙስሊሙ ትግል መካከል ቁርኝት አለ ወይ ተብዬ ተጠይቅ ያለው ዋሽንግተን ዲሲ ላይ አብራርቻለሁ ለምን አብሮ መሄድ እንዳለባቸው ያለ መጠንቀቅ ያለባቸው ምንድን ላይ ነው የሚል የኦሮሞ ህዝብ እያደረገ ያለው ለብዙ 10 አመታት የቆየ ትግል አለ ሙስሊሙ አሁን የጀመረው ትግል አለ እነዚህ ሁለቱ አብራጅ የሚያስኬዳቸው ታሪካዊ እና ነባራዊ ሁኔታዎች አሉ ከዚህ ውስጥ ከኦሮሞ ውስጥ ሳይዘብል የሆነ ሙስሊም አለ ከሙስሊም ውስጥ ሳይዘብል የሆነ ኦሮሞ አለ ከዚህ የተነሳ ኦቨርላፒንግ ሜምበርሺፕ አለ የኦሮሞ ህዝብ ትግል በራሱ ውስጥ የሃይማኖት መብት ትግል አለ የሙስሊሙ መብት ብቻ አይደለም የኦሮሞ ህዝብ ትግል የፕሮቴስታንት መብትን ያስከበረ ነው የኛ አመራሮች የኦሮሞ ትግል አመራሮች ብዙዎች ፕሮቴስታንት ነበሩ እነዚህ ልጆች እነዚህ አመራሮች አባቶቻቸው ለሃይማኖት መብታቸው ሲያደርጉ የነበሩት ትግል ነበር ፕሮቴስታንቲዝምን በኦሮሚያ የመጸለይ መብታቸው እንዲከበርላቸው ከ1930ዎቹ ጀምረው ከፍተኛ ትግል ሲያደርጉ ነበር ኦሮሞ ውስጥ የመሬት መብት የሃይማኖት መብት የቋንቋ መብት የማንነት መብት ሁሉን ያቀፈ ሁሉ አቀፍ ትግል ነው ስናካሄድ ነበር ስለዚህ የኦሮሞ ህዝብ ትግል የሃይማኖትን ትግል ይዞ የመጣ ስለሆነ አሁን የኢትዮጵያ ሙስሊሞች ትግል የሚያደርጉትም ከዛ ጋር አብሮ የተያያዘ የሚል ነገር ነው ያደረጉት ስለዚህ ከኦሮሞ ህዝብ ትግልና ከሙስሊሙ ህዝብ ትግል ጋር አብረው የመሄድ የሚያስችል እንጂ የሚያጋጭ ነገር የለም ነው ያልኩት ግን ቃል በቃል ያልከው ልንገርክ የኦሮሞ
ህዝብ ነጻነት እስካላገኘ ድረስ የኢትዮጵያ ሙስሊሞች ጥያቄ አይመለስም። ይሄ ምንም ጥርጥር የለውም። ይሄንን ብለሃል አንደኛ። ሁለተኛ ጥያቄውን እኛም እስኪ ገባን ድረስ የሙስሊሙ ትግል የፍትሃዊ ጥያቄ ነው። ህገ መንግስቱን ነው እንደውም ከጠየቁት በጣም ትንሹን ሊስት ማለት ይቻላል የተጠየቀ ጥያቄ ነው መንግስቱን የጠየቁት። የኦሮሞ ትግል ደግሞ የፖለቲካዊ ጥያቄ ነው። ይሄ አንድና አንድ ነው። አንተም ብለዋል ከቀደም ማለት ነው። ምኑን ነው የሚያገናኘው? ምክንያቱም የኢትዮጵያ መንግስት የኔ አናሊሲስ ትዝ ካላችሁ የኔ አናሊሲስ የኢትዮጵያ መንግስት እስልምናን ስለጠላ አይደለም የሚጨቁ ነው። የኢትዮጵያ መንግስት ሙስሊሙን ጣልቃ የሚገባው ኦርቶዶክስ ውስጥ ጣልቃ የሚገባው ሃይማኖት ስለጠላ አይደለም። ሃይማኖትን መቆጣጠር ስላለበት ነው። ሃይማኖትን መቆጣጠር የሚፈልገው አምባገነን ስለሆነ ነው። የኦሮሞን ህዝብ የሚያስረው የሚገለው አምባገነን ስለሆነ ነው። የኦሮሞን ህዝብ መብት መመለስ ያልቻለ መንግስት የሙስሊሙን መብት መመለስ አይችልም። የወላይታውን መብት መመለስ አይችልም። የመሬት መብት ማክበር አይችልም። ምክንያቱም አምባገነኖች ህዝብን የሚጨቁኑት በማንኛውም መልኩ በተለይ እንደ ህዋት በጣም መልቲ የሆነ ስርዓት ህዝብን የሚጨቁነው ጥላቻ ስለተሞላበት አይደለም። የዛ ህዝብ መደራጀት ሃይማኖቱ በመስጊዱ ነጻ ከሆነ የኦሮሞ ማህበረሰብ ለምሳሌ የባህል ጭቆና ያደርስበታል፣ የመሬት ነጠቃ ያደርግበታል። ያን የሚያደርግበት ይሄ ህዝብ ከተደራጀና ከተረጋጋ ለስልጣን ያሰጋኛል ስለሚል ነው። የሙስሊሙንም ኮነ ያ ነው። ስለዚህ የኦሮሞ ህዝብ ነጻ እስካልወጣና ጠንካራ እስካልሆነ ድረስ አንዱ ይሄ ነው። ሁለተኛ ደግሞ የኦሮሞ ማህበረሰብ ውስጥ ላርጅ የሆነ ሙስሊም ፖፑሌሽን አለ። የኦሮሞ ህዝብ ጥያቄ እነዚህን ሰዎች የሚያሳትፍ ነው። ከዚህ የተነሳ ለብቻው ለተወሰነ ሙስሊሞች መብት ሊሰጥ አይችልም። የኦሮሞን ሙስሊሞች መብት፣ የኦጋዴኖች ሙስሊሞች መብት፣ የአፋሩን መብት እየገፈፈ የተወሰኑ ሙስሊሞችን የትግራይ ሙስሊሞችን መብት አከብራለሁ ማለት አይቻልም። ምክንያቱም ሁሉም ማህበረሰብ የተወሳሰበ ነው። ለዚህ ነው ኢትዮጵያ ውስጥ ደጋግመን የምንለው ነገር አለ። የኦሮሞን ህዝብ መብት ሳታስከብር ዲሞክራሲ ማምጣት አትችልም ነው የምለው። ይሄን የምለው ለምንድን ነው? አንድ ስርዓት አንድን ማህበረሰብ ውስጥ በዛ ውስጥ ያሉትን እንደ ማህበረሰብ የሚጨቁን ከሆነ ኢ ዲሞክራሲያዊ ነው፣ አምባገነናዊ ነው። አምባገነናዊ ከሆነ ደግሞ ሁሉንም የሚንሰራሩ ማህበረሰቦችን ይጨቁናል። ያንን ለማለት ፈልጌ ነው። ግን የነበረው አሁንም ያለው ነገር ከዚህ በፊት ራሴ ጀዋር ኢንተርቪው ባረኩ ጊዜ ምንድነው ያልከኝ? አገር ቤት ያለውን የሙስሊሞች እንቅስቃሴ ወይም ጥያቄ እኛ ውጭ ሀገር ያለው ዲያስፖራ መደገፍ እንጂ መሪ መሆን የለበትም ስትል ሰምቻለሁ። ከአንድ ሁለት ሶስቴም ጠይቄ። አሁን ግን አንተ ልክ ስትል ይሄ ነገር ምናልባት አንተ ፓርት ኦፍ ሆነ ያንን ነገር የመምራትም አዝማሚያ ያለውም ብለህ ታስባል? ጥያቄውንም እንዴት አድርጎ እኔ የሙስሊሙ እንቅስቃሴ የራሱ አመራር አለው። እኔ የኦሮሞ አመራር አይደለሁም። የኦሮሞ ህዝብ ትግል የራሱ አመራር አለው። ግን አንተ አንድ ላይ ያረከው አሁን ትንታኔ እኮ ነው የጠየቁት። ትንታኔ ስትጠየቅ ያን ትንታኔ መስጠት እኔ ተንታኝ ነኝ፣ አናሊስት። ያን ትንታኔ ስሰጥ ለምሳሌ እኔ የሰጠሁትን ትንታኔ ድፋባቸው የሚባል ሰውዬ ቢሰጥ እንዲህ አይነት ትርጉም ይሰጠዋል? አይሰጠውም። የሙስሊሙን ባለኝ ሙያን የረዳሁት የሰላማዊ ትግል ላይ ኤክስፐርት ነኝ። በእናንተ ሚዲያም ላይ ሆነ በማንኛውም ሚዲያ ላይ ስጋበዝ ተናግሬ ረድቻለሁ። ሁለተኛ ላይ እንደ አንድ ሙስሊም እንደ አንድ የሙስሊም ተወላጅ እንደ አንድ ዜጋ ያ ብቻ አይደለም ደግሞ በጣም አስፈላጊው የሙስሊሙ ጥያቄ ውስጥ እኔም ሆንኩ ሌሎች ወንድሞች የሚሳተፉበት ምክንያት አለ። መንግስት እንደፈለገው ኢስላምን ኢትዮጵያ ውስጥ ሴኩሪታይዝ ካደረገውና ወደ ግጭትና ብጥብጥ ከገባ ሙስሊም መሆን የለብህም የዛ ወላፈን ሊያገኝህ ማንኛውንም ይነካል። እኔ እዛ ሀገር ውስጥ እንደዛ አይነት ችግር መፈጠር የለበትም ብለው ከሚያምኑ ሰዎች ውስጥ ነኝ። ይሄንን ማድረግ የምንችለው ምሁራዊ ድጋፋችንን ለሙስሊሙ እንቅስቃሴ መስጠት እንችላለን። ግን ይቅርታ ጀዋር እዚህ ጋር አሁን ልክ ይሄንን ነው መጨፋጨፉን ምናምን አልፈልግም ስትል ትዝ አስባልከኝ። እንደውም እዛ ስፒች ላይ ተናገርከዋል። ማንም የሰው ኦሮሚያ ክልል ላይ ምንም አይነት እንቅስቃሴ ወይም የሆነ ነገር አደርጋለሁ ቢል በሚንጫ አንገቱን ይባላል ወይም እንደውም ዳይሬክት ያልከው ምንለው ነው ያልከው በሜንጫ ነው ምንለው ብላል። ያ በጣም ትንሽ አስፈሪ ነው። ምክንያቱም ትንሽ ኢሜጅም ሊቀይር ይችላል ሙስሊሞች ወደ ስለዚህ ይሄ ልክ ነው ብለህ ታስባለህ? በሜንጫ አንገቱን ማለት ምን ማለት ነው? መጀመሪያ የንግግሩን ኮንቴክስት አንደርስታንድ ማድረግ አስፈላጊ ነው። ኮንቴክስቱ ምንድነው? የሁለት ማህበረሰብ የነበረ ጥያቄ ነበር። ያም ጥያቄ ምንድነው? በአንድ ቦታ ላይ ማይኖሪቲ ከሆነ አንድ ማህበረሰብ የሃይማኖት ማህበረሰብ ሊሆን ይችላል፣ ብሔር ማህበረሰብ ሊሆን ይችላል፣ ፕሮፌሽን ኦኩፔሽናል ማይኖሪቲስ የምንላቸው ሊሆን ይችላል። በቁጥራቸው አናሳ ከሆኑ አናሳ ከመሆን የሚመጣ ፍራቻ አለ። እነዛ አይነት ፍራቻ ያለባቸው ማህበረሰቦች ውስጥ መንግስት በቀላሉ ሊያፍናቸው ይችላል። ምክንያቱም አስቀድመውም
አናሳነን ብለው ስለሚያስቡ ተቆማጥረው ነው የሚኖሩት። መንግስትም ብነካቸው አይነሱም ብሎ ያስባል። ማጆሪቲ በሆነበት አካባቢ ግን ብዙ ከመሆን የተነሳ የሚሰጥ ወኔነት አለ። ለምሳሌ ለሊት አንተ ብቻህን ብትሄድ እንጂ ገጠር ባለበት ጊዜ ምን ሜዳም ላይ ይሄድክ ትፈራለህ። 5-6 ሆነ ከሄድክ ግን አውሬም ቢኖር ልብ ይላል። ይሄ የሳይኮአናሊሲስ እንትን ያደረኩት ሜንጫ ምንድነው? እኛ ጋር በኦሮሞ ውስጥ ከሰው የማይለዩ እቃዎች አሉ። ለፋርሚንግ የምትጠቀምባቸው፣ ለአደጋም የምትከላከልባቸው። ከተነካ ህዝቡ ባያዘው ይነሳብሃል ነው ማለት የፈለኩት። እንግዲህ የኢስተርን ኦሮሞ ደግሞ ሪሜምበር ስናገር የነበረው ለኢስተርን ኦዲየንስ ነው፣ ለኦሮሞ ኦዲየንስ ነው በብዛት እየተናገርኩት እና ለምሳሌ ስለ ያደኩት አርሲ ውስጥ ቢሆን ኖሮ ስለ ጦር ነው የምናገረው። ምክንያቱም የአርሲ ወንድ ማንኛውም ጊዜ አደን ነው የሚሄደው። አደን ሲሄድ ጦር ይዞ ነው የሚሄደው። ሸዋ ውስጥ ብኖር ስለ ሸዋ ኦሮሞ ብናገር ሽመል ነው፣ ስለ ሽመል ነው ማለት። ምክንያቱም ሽመል ነው ይዞ የሚሄደው። ከረዩ ውስጥ ቢሄድ ተጎሪ ነው የሚለው እና ይሄ የውስጥ ብሂል ነው፣ ያነጋገር ብሂል ነው። ግን ጀዋር ለምሳሌ አሁን ህዝቡ አንድ ይመስለኛል፣ ህዝቡ ጋር ችግር ያለ አይመስለኝም። ኢትዮጵያ ውስጥ ሙስሊሞች የጠየቁት መንግስትን ነው። ህገ መንግስታችን ይከበር፣ ያወጣውን ህገ መንግስት አክብር የሚል ነው። ባንተ አነጋገር ግን መጥቶ ቢናገረን በሜንጫ ነው ምንለው መንግስት ነው አሁን ያልጋ ምንለው አይደለም እኮ እኛ ጋር ብዙ ከመሆናችን የኮንቴክስቱን አንደርስታንድ ማድረግ መቻል አለበት። ኮንቴክስቱን እንደ ኤግዛምፕል ነው ማነሳው። ለምሳሌ ይሄ ጥያቄ የሚወጣው ምንድነው? ሰሜን ያሉ ሙስሊሞች መብታቸው እንደሚገፋ አሁን ነው ያወቀን የመጣ ነው እኛ ጋር። ምክንያቱም በሃይማኖት አይሰማንም፣ በብሔር ነው ሁሉንም የምናደርገው ትግል። በሃይማኖት መንግስታት ለምን ነው የማያደርጉ ብለህ ስታይ ቲዮሪው ደግሞ ብዙ ከመሆኑ የተነሳ ህዝቡ ዲፌንሲቭ የመሆን አቅም አለው እና የህዝቡ በሃይማኖት ተዋጋ አይደለም። በነገራችን ላይ አሁን በጣም የሚያናፍሱት አለ 99% አለ የቀሩት 100 ይሁን % በመቶ ይሁኑ 2% የእናቴ ዘመዶች ናቸው እዛ ያሉት ማለት ነው። የእናቴ ዘመዶች ባሏቸው ነው የምለው አይደለም። የአባባል ነው የአባባል ነው እየተጠቀምኩ ያለሁት። በርግጥ ስለኛ ህዝብ ስለ ኦሮሞ ህዝብ ሌላው ኢትዮጵያ አለማወቁ ታሪካዊ ሂደቶች አሉ። ከዛ የተነሳ ያንን አባባል ለምሳሌ ኦሮሞው ሲከራከርበት ነበር አይታችሁ እንደሆነ ለሳምንታት። ከዛ በፊት አንድ ሰው ስለዛ ጉዳይ አላነሳ። ምክንያቱም ምን ማለት እንደፈለኩ በደንብ ይረዳሉ እና ይሄ የአባባል ሂደት እንጂ እንትን አይደለም። በነገራችን ላይ ይሄን የሚያጋንኑ ሰዎች ደግሞ እነማን ናቸው? እኔ ስለ ሰላማዊ ትግል የዛሬ 5 ዓመት 4 ዓመት ሳወራ ጀዋር በጾም በጸሎት ነው የሚያምነው፣ የሱ ወያኔ ነው፣ ሰው ወያኔን በኃይል እንዳይታገል የሚፈልግ ነው ብለው ፕሮፓጋንዳ ሲነፉ የነበሩ ሰዎች ናቸው። ስለ ሰላማዊ ትግል ሳስተምር እኔ አንደኛ እውቀቱ ስላለኝ ነው ስለዛ፣ ሁለተኛ ጦርነትን ስለማውቀው ነው፣ አደኩበት። አይ ኖ አንዳንዶች ከተማ አድገው በመጣን መልሰው እንጨፍልቀው ብለው ከዚህ በሌላ ሰው እጅ እሳት መለኮስ የሚፈልጉ ብዙ አሉ። ያን ማድረግ አልፈልግም። እኔ መታገል ከፈለኩ በአድሚኒስትራግል ራሴ ነኝ የምገባበት። ኮንሲኩዌንሱን ደግሞ አውቀዋለሁ። ስለዛ አይነት እንደዛ አይነት ነገርን ለመስበክ ከዛ የተሻለ እውቀትም አለኝ፣ የሞራል ሬስፖንሲቢሊቲም አለኝ። ይሄንን መንፋት የሚፈልጉ ሰዎች አይ ቲንክ የራሳቸውን መልሰው ማየት ያለባቸው ይመስለኛል። እንግዲህ ይሄን ይመስላል እኛ ጥያቄያችን። ግን የምትለው ነገር ካለ በመጨረሻ እድሉ ልስጥ ጀዋር። በርቱ፣ ተጠናከሩ። ውይይቱ መቀጠል አለበት። ሶሻል ሚዲያው መቀጠል አለበት። በክሊክ አትሸወዱ። ሶሻል ሚዲያ ዛሬ ወር ነው 2 ወር አካባቢ ጋብዛችሁ ነበር። የሶሻል ሚዲያውና የኢትዮጵያ ፖለቲካ ላይ የተያየ ነው ውይይት አለ። የዛ ጊዜ ያልገለጽ ነው። አሁን ግን እየታየኝ የመጣ ነገር አለ። ጉግል ብዙ ሰው ዌብሳይትህን ባየ ቁጥርና ክሊክ ባደረገ ቁጥር ገንዘብ ይከፍላል። ለዛ ብለው ሰዎች በጣም አጸያፊ የሆኑና የተጋነኑ ነገሮችን ያስቀምጣሉ። እንደዛ ማስቀመጥ የሚፈልጉ ዌብሳይቶች ያስቀምጡ። ግን ሲሪየስ የሆነ ጆርናሊዝም፣ ሲሪየስ የሆነ ሚዲያ መገንባት እንፈልጋለን ብላችሁ ጊዜያችሁን አቅማችሁን ሰውታችሁ የምትሄዱ ልጆች አስቀድሞ ጥናት ማድረግ ያስፈልጋል። ፋክት ቼክ ማስደረግ ያስፈልጋል። ኮንቴንቱን እና ኮንቴክስቱን መረዳት ያስፈልጋል። እንደዛ የምትረዱና የምትሄዱ ከሆነ ኦሬዲ ያደረጋችሁት ነው። በተሻለ መልኩ የምትሄዱ ከሆነ ጠንካራ ሚዲያ መገንባት ትችላላችሁ። ለራሳችሁም የሚጠቅም ሀገር የሚገነባ። አለበለዚያ ግን ራሽሊምባ አይነት መገንባትም ይቻላል። ገንዘብ ያመጣልሃል፣ ሀገር ያፈርሳል። እና ኤንፒአርን ወይም ደግሞ ቢቢሲ እንድትሆኑ መኝላችኋለሁ። እኛም እንግዲህ የነበረን ቆይታ ይሄ ነው። በጣም እጅግ አድርገን በኢትዮ ድረገጽ ተመልካቾቻችን ስም በጣም አድርገን እናመሰግናለን። አመሰግናለሁ።
በነገራችን ላይ የኢትዮ ቲዩብ ድረገጽ ተመልካቾቻችን የኢትዮ ቲዩብ ቲም እዚህ መጥቶ ጀዋርን ብቻ አይደለም ያናገረው ውስጥ ገብቶም የኦሳን ወይም ደግሞ የኦሮሞ ስተዲ አሶሲዬሽን ፕሮግራሙ ኮንቬንሽን በአጠቃላይ ከቨር ለማድረግ ውስጥ መግባት አልቻለም። በመሪዎቹ ተከልክሏል። ለዚህ ነው ያልዘገብነው፣ መጥቀስ ስላለብን ነው። እጅግ በጣም አድርገን እናመሰግናለን። ኢትዮ ቲዩብ ዋሽንግተን ዲሲ